አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ የናህር ሚዲያ ቤተሰቦች እንዴት ናችሁ? ዛሬ ደግሞ አንድ ፕሮግራም ይዤላችሁ መጥቻለሁኝ። እዚህ ፕሮግራም ላይ አብዛኞቻችን በማወቅም ባለማወቅም የተለያዩ ጥፋቶች ሊጠፉ ይችላሉ። ነገር ግን እንደዚህ አይነት ጉዳዮችን በጥንቃቄ መመልከት ስለሚገባን ነው። አንዳንዴ በስሜት የሚደረጉ ነገሮች በሙሉ ወደ ጥፋት ሊወስዱን ይችላሉና ማለት ነው። ይዤ የመጣሁላችሁ ፕሮግራም ምንድነው? ዓለም ላይ በተለይ በወጣቶች ዘንድ በጣም ተወዳጅ የሆነ የመጣው የሚክስድ ማርሻል አርት ወይም ደግሞ ኤምኤምኤ ስፖርት በጣም አሁን ጭራሽ ሀገራችን ላይ ሰሞኑን በጣም ትልቅ ገንዘብ እየተመደበለት መነጋገሪያ የሆነ ስፖርት ነው። ሙስሊም ስፖርተኞችም አሉ እዚህ ስፖርት ውስጥ። ነገር ግን ይሄ ስፖርት በእስልምና ይፈቀዳል ወይስ አይፈቀድም የሚለውን እንመለከታለን። ምክንያቱም ተጋጣሚዎችም ሆነ ተመልካቾች በዚህ ጉዳይ ላይ ብይን የጠየቁ አይመስለኝም። ይሄ ስፖርት ተወዳጅነቱን ብቻ አይተን ነው ትኩረት ሳናደርግ ገንዘብ ውርርድ ሁሉ የሚጠቀማለ። በዛ ላይ ለዚህ ስፖርት እንግዲህ በብዛት ዓለም ላይ ተወዳጅ የሚባለው ስፖርት አይነት የእግር ኳስ ስፖርት ነው፣ ሰዎች የሚከታተሉት። ይህ ስፖርት ግን ምናልባት አንድ የሚከፈለው ለዚህ ስፖርት ለኤምኤምኤ ወይም ደግሞ ለሚክስድ ማርሻል አርት የሚደበለት ነው። ይህ ስፖርት ግን የተፈቀደ የስፖርት አይነት ነው ወይስ የተከለከለ ነው የሚለውን እንመለከታለን ማለት ነው። ከዛ በፊት ሁላችሁም ናህር ሚዲያን ሰብስክራይብ ማድረግ አትርሱ፣ ለሌሎች ደግሞ ሼር ማድረግ እንዳትረሱ። ስለዚህ በዚህ ስፖርት ዙሪያ ላይ በደንብ ሰፋ ያለ ዝርዝር እናይበታለን ማለት ነው። ያው ሃይማኖታዊ ጉዳይ ሲታይ በእስልምና የቦክስና የድብድብ ስፖርት ወይም ደግሞ ኤምኤምኤ ብይንን በሰፊው ዑለሞች ተመልክተውታል፣ አስቀምጠዋለን ማለት ነው። ያው እንግዲህ በዘመናችን በወጣቶች ዘንድ እጅግ ተወዳጅ የሆነ እየመጣ ያለ የስፖርት አይነት አለ። ይሄ ደግሞ መካከለኛ ቦክሲንግ፣ የቅይጥ ማርሻል አርት ኤምኤምኤ፣ ዩኤፍሲ፣ ሙአይታይ እና መሰል የድብድብ ውድድሮችን እንግዲህ ግንባር ቀደሞቹ ናቸው። ሌሎችም አይነት ስፖርቶች አሉ። ምናልባት ሀገራችን ላይ ስላልመጡ ይሆናል ይህን መሰል ስፖርቶች። እስልምና እንግዲህ የሰውን ብቃት፣ የራስ መከላከልና ጤናን የሚጠብቁ ስፖርቶችን እንደ ዋና፣ ሩጫ፣ ቀስት ውርወራ፣ የፈረስ ጉግስ የመሳሰሉ አጥብቆ ያበረታታል። ነገር ግን ማንኛውም ስፖርት ከሸሪዓ ወይም ከእስላማዊ ሕግጋት ማዕቀፍ መውጣት የለበትም። እንደዛ ከሆነ በጣም ክልክል ይሆናል ማለት ነው። እንግዲህ ታላላቆቹ የዘመናችን ሊቃውንት እነ ሼህ ኢብኑ ባዝ፣ እነ ሼህ አልባኒ፣ ሼህ ኢብኑ ኡሰይሚን ረሂመሁላህ እንዲሁም የዓለም አቀፍ እስላማዊ የፊቂህ አካዳሚ በቁጥር ነው ያስቀመጠው። የፈትዋ ቁጥር 53/10 እነዚህ የድብድብ ስፖርቶች በእስልምና ክልክል ወይም ሐራም መሆናቸውን በሙሉ ስምምነት ኢጅማዕ ዑለማ አጽድቀዋል ማለት ነው። ልብ በሉ፣ እነዚህ ስፖርቶችን ሐራም መሆናቸው ጸድቋል። ምክንያቱም ስሜታዊ ሳይሆኑ ዑለሞቹ እንግዲህ ጥልቅ ሸሪዓዊና ሎጂካዊ ማስረጃዎች ላይ ተመርኩዘው ነው እንግዲህ ይህንን ፈትዋ ያወጡት ማለት ነው ኢጅማዕ ዑለማ። አንደኛ አላህ ያከበረውን ፊት መምታት የተከለከለ ነው። እንግዲህ በእነዚህ ስፖርቶች ውስጥ ከፍተኛ ነጥብ የሚሰጠው እንግዲህ የተቃዋሚ ፊት በኃይል በመምታት ነው። እናውቃለን መቼም ኤምኤምኤ ስፖርት ላይ እንዴት እንደሆነ የሚደባደቡት። በእስልምና ግን የሰውን ልጅ ፊት መምታት ሙስሊምም ይሁን ሙስሊም ያልሆነ በፍጹም የተከለከለ ነው። በዚህ ደግሞ ሐዲስ አለ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ አንዳችሁ ወንድሙን በሚጣላው ጊዜ ፊቱን ከመምታት ይቆጠብ ወይም ደግሞ ይራቅ ብለዋል። ይሄ ቡኻሪና ሙስሊም የዘገቡት ሐዲስ ነው። ይህንን ሐዲስ እንግዲህ ኢማሙ ነወዊ አብራርተውታል። ፊትን መምታት የተከለከለበት ምክንያት ፊት ልስላሴ ያለው የሰው ልጅ ውበትና አብዛኛዎቹ የስሜት ሕዋሳት የሚገኙበት ቦታ ስለሆነ ነው በማለት በደንብ ያው ሰፋ ያለ ማብራሪያ ሰጥተዋል። በፊት ላይ የሚደርሰው ማንኛውም ጥቃት እንግዲህ አደገኛ ገጽታን የሚያላብስ ወይም ደግሞ ፊትን የሚያበላሽ ነው ብለዋል። ይሄ ሁላችን የምናውቀው ነው እንግዲህ ፊት ማለት ምን ማለት እንደሆነ። በሁለተኛ ደረጃ እንግዲህ ራስና ሌላውን ለአደጋ ያጋልጣል። harm to self and other በሚለው ጉዳይ ላይ ነው ዑለሞች ተንተረሰው ፈትዋ የሰጡት። የቦክስና የኤምኤምኤ ዋነኛ ግብ ተቃዋሚ እንግዲህ ክፉኛ መጉዳት፣ ደም ማፍሰስና ራስን ስቶ እስከሚወርቅ ድረስ መደብደብ። ይሄ ነው ትልቅ ነጥብ የሚያሰጠው በነገራችን ላይ በዚህ ስፖርት ላይ። አላህ ደግሞ በቁርአን ላይ እንደዚህ ብሏል፣ በእጆቻችሁ ነፍሶቻችሁን ወደ ጥፋት አትጣሉ።
ይሄ ደግሞ በሱረቱል በቀራ ላይ የተቀመጠ የቁርአን አያ ነው። ይህ ስፖርት ደግሞ እናውቃለን ማስጨነቅ ነው። እንዲሁም ነፍሶቻችሁን አትግደሉ አላህም ለእናንተ አዛኝ ነውና ብሏል። ይሄ ደግሞ በሱረቱል ኒሳ የተቀመጠ የቁርአን አያ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደግሞ ሐዲስ ተናግረዋል። ጉዳት ማድረስንም ሆነ በጉዳት መበቀል አይቻልም። እንግዲህ በበቀልም ደረጃ ቢሆን ማለት ነው የተናገሩት ረሱል ሰለላሁ ዐለይሂ ወሰለም። የሕክምናው ዓለም ደግሞ ምስክርነት ሰጥተዋል። በሚገርማችሁ ሁኔታ የሕክምናው ዓለም ሰጥተዋል ማለት ነው። የምዕራቡ ዓለም ነው ለዛውም የሕክምና ባለሙያዎች ሳይቀሩ ይህ ስፖርት ሊታገድ ይገባል ብለው ሙሉ በሙሉ ተናግረዋል። ይሄ ኤምኤምኤን ጨምሮ እንደዚህ አይነት እና ሙአይ ታይን የመሰሉ ድብድቦች ማለት ነው። የጥፊም ስፖርት እንዳለ አይታችኋል። ስለሱ እሰራላችኋለሁ ሌላ ጊዜ። እንግዲህ የብሪቲሽ ሜዲካል ካውንስል ቃል አቀባይ የሆኑት ዶክተር ሮጀር ዊርቲ ሲናገሩ እንግዲህ ቦክስ ስፖርት ሊባል ይህ ስፖርት አሁን የምንጠቅሳቸው ስፖርቶች ጭራሽ ስፖርት ሊባል የማይገባ እጅግ አደገኛ ድርጊት ነው ብለዋል። ከ1945 እስከ 1983 ባለው ጊዜ ውስጥ ብቻ እንግዲህ 350 ቦክሰኞች በደረሰባቸው ጉዳት ህይወታቸው አልፏል። ይሄው ቆጠር ነው ያሉት። ያልቆጠሩት ደግሞ ብዙ ስፖርት ይኖራል፣ ብዙ ሰዎች ይኖራሉ። በሚሊዮን የሚቆጠሩ ደግሞ የአእምሮ መናወጥ ብሬን ዳሜጅ እና የዘላቂ አካል ጉዳተኛ ሆነዋል። አንዳንድ ስፖርተኞችን አይተናል እኮ በዊልቸር የሚሄዱ አሁን ድረስ ማለት ነው። እና ይሄ ስፖርት ብለው የሚያስቡት እንግዲህ የጤና ባለሙያዎች ይሄ ስፖርት መታገድ አለበት ብለው መግለጫ ወጥቷል ማለት ነው። ሌላው በሶስተኛ ደረጃ የአቂዳ ጥሰት ነው። ለፍጡር ማጎንበስ ወይ ደግሞ ቦይንግ ኦፍ ዘ ኦፖኔንት አለው። ይህን እናውቃለን። በተለይ ኖርማል ማርሻል አርት ውሾን ጨምሮ ማርሻል አርት ላይ ያሉ ስፖርቶች በዚህ ጉዳይ የተገነቡ ናቸው። በብዙ የማርሻል አርትና የድብድብ ውድድር ላይ እንግዲህ ከመጀመራቸው በፊት ሆነ ሲያበቁ ለተቃዋሚም ሆነ ለዳኛው ማጎንበስ የተለመደ ህግ ነው። ይሄ እንደ ህግ ነው። እንደዚህ ማድረግ ሰላምታ ሳሰጥ በዚህ መልኩ በማጎንበስ ወይም በሱጁድ ሰላምታ ሳሰጥ ማንኛውም የማርሻል አርት ስፖርተኛ መግባት አይችልም ማለት ነው። ነጥብ ያስጥልበታል ይሄ ጉዳይ፣ ይሄ ሰላምታ ጉዳይ። የሳዑዲ ቋሚ የፈትዋ ኮሚቴ እንግዲህ ይህንን አስመልክቶ ለሙስሊሙም ሆነ ለሙስሊም ላልሆነ አካላት በአክብሮት ሰላምታ መልክ በሰውነት የላይኛው ክፍል መጎንበስ ወይም ቦዊንግ አይፈቀድም፣ ጭራሽ አይፈቀድም፣ ክልክል ነው። ምክንያቱም በአክብሮት መልክ የሚደረግ መጎንበስ ምንድነው? ኢባዳ ነው። በቃ በአክብሮት መልክ አንድ ሰው ከላይ ካለው አካሉ ከተጎነበሰ ይሄ ምን አደረገ ነው? ኢባዳ ወይም አምልኮን ፈጸመ ነው የሚባል። አምልኮ ደግሞ ለአላህ ብቻ እንጂ ለማንም አይገባም። ስለዚህ ይህንን በመንገር ከልክለዋል ማለት ነው። ከልክለዋል የዑለማ የፈትዋ ዑለሞች ፈትዋ የሚሰጡ ዑለሞች ሳዑዲ ላይ ያሉት ማለት ነው። ሌላው በአራተኛ ደረጃ ጊዜንም ገንዘብንም ማባከና ሌሎች ጥሰቶችም ይገኙበታል። እዚህ ላይ ምንም የሚገኝበት ጥቅም ስለሌለ ማለት ነው። እነዚህ ውድድሮች እንግዲህ የሚካሄዱት ብዙ ጊዜ አውራን ወይም ደግሞ ከእምብርት እስከ ጉልበት ያለውን የሰውነት ክፍል በሚገልጡ ወይም አጫጭር ትጥቆች በሙዚቃ ታጅበው ሴቶችና ወንዶች በተቀላቀሉበት በጣም በቃ ቁማር፣ ይሄ ማስያዣ ይያዛል፣ ቤቲንግ አለው። በቃ እንደዚህ አይነት ጭምልቅልቅ ያሉ መድረኮች ባሉበት ነው። እናውቃለን መቼም ለእናንተ ደብሊው ራው የሚባል ስፖርት አለ። ሁላችንም እናውቃለን ምን አይነት ነገር እንደሚደረግበት። በጣም ከባድ ነው ከሸሪዓ አንፃር ስናየው። ለተመልካቹ ነው እንግዲህ እንመለከት። እነዚህ አሁን ለተጋጣሚ እየመሰለን ነው አይደለ? ተጋጣሚዎች ላይ ብቻ እየመሰለን ይመጣል። ሌላው ምንድነው? ጥያቄ አለ። ይህን ስል ጥያቄ የምታነሱት ትችላላችሁ። እንግዲህ በስፖርቱ የእስልምና ስም አስጠራለሁ ብዙ ጊዜ። አሁን በተለይ ይህ ጉዳይ በሚገርማችሁ ሁኔታ አሁን እኛ አገራችንም ላይ ውጭም ላይ እያየን ነው። ሲያሸንፉ የአላህን ስም ይጠራሉ፣ አላህ አክበር፣ የተለያዩ ነገሮች ደስ ይለናል። በቃ ሙስሊም ስፖርተኞች ማሻአላህ። ነገር ግን እነሱም ሲገቡ ሲጠየቁ በእስልምና እንግዲህ በስፖርቱ እስልምናን ስም አስጠራለሁ፣ ዲንን እያገለገልኩ ነው የሚሉ ወጣቶች አሉ። በብዛት ወጣቶች ናቸው ስፖርት የሚሳተፉት። አንዳንድ ሙስሊም ወጣቶች ደግሞ እኔ የምወዳደረው ዲኔን ላስጠራ ነው፣ ሳሸንፍ ስለ እስልምና እናገራለሁ፣ ገንዘቡን ደግሞ ሰደቃ አደርጋለሁ። ይሄ እነሱ ስላሉ አይደለም። እንግዲህ በዚህም ላይ መልስ ተሰጥቶበታል። ምንድነው ዋናው የዓላማ ማማር፣ ጥሩ ንያው አንድ ሐራም የሆነን ድርጊት ሐላል አያደርገው። በቃ ሐራም ከሆነ ጉዳዩ
አንድ ሰው መጠጥ ቤት ገብቶ መጠጥ እየጠጣ አይ እኔ እኮ ላስተምር ነው መጠጥ እየጠጣሁ ወይ ሲጋራ እያጨስኩኝ ትምህርት ልሰጥ ነው ለነሱ ቢል አይቻልም። ያንን ማድረጉ ያንን የሚያደርገውን ሐራም ነገር ሐላል አያደርገውም ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መልካም የሆነ ከራስ ላብ ያለበት ማለት ነው። ወጣትና ጉልበት እንግዲህ እርስ በርስ በመደባደብ ከማሳለፍ ይልቅ ጠቃሚ የሆኑ ሐላል መንገዶችን እስልምና ማገልገል ይገባል ብለው እንግዲህ አስተያየታቸውን ፈትዋቸውን ሰጥቷል ማለት ነው። እንግዲህ ሰፋ ባለ ሁኔታ የቁርአን አያት አየን፣ አላህ የተናገረውን አየን፣ ረሱል ሰለላሁ ዐለይሂ ወሰለም የተናገሩትን አየን፣ ዑለሞች ኢጅማኡል ዑለማ ፈትዋ የሰጡበትን አየን። እሺ ሁለተኛው ጥያቄ መወዳደሩ ክልክል ከሆነ መመልከቱ ይፈቀዳል ወይ? ተመልከቱ። ለመመልከት በሀገራችን እንኳን ሰሞኑን በተደረገው እንግዲህ የኤምኤምኤ ሚክስድ ማርሻል አርት ላይ እና ሀጂ ባደረጉት ስፖርት ላይ 4000 አካባቢ እንደዛ እየተከፈለ አንድ ሰው ሲገባ ነበረ። እሺ ይህን የሚያደርግ ሰውስ ይፈቀድለታል ወይ ማየቱ? በዚህ ጉዳይ ላይ እንግዲህ አልፊቅህ ኢስላም ወአዲለቱ እንዲሁም ሌሎች የፊቅህ ኪታቦች ላይ የተቀመጠ አንድ ወርቃማ የፊቅህ ህግ አለ። እሱ ምንድነው? መስራቱ ወይም መተግበሩ ሐራም የሆነ ነገር መመልከትም ሐራም ነው። what is forbidden to is forbidden to watch አለቀ ፔሬድ። ስለዚህ በዚህ ጉዳይ ላይ ከገባን ካወቀን ዕውቀት ከያዝን ክልክል ነው ማለት ነው። በዚህ ጉዳይ ላይ በደንብ ሰፋ ያለ ማብራሪያ ተሰጥቶበታል ማለት ነው። እውነተኛ የሙስሊም ጥንካሬ የሚለካው ሌላውን እንግዲህ በመምከር በመምታት ሳይሆን በመምከር ወይም ደግሞ በመዘረር ደም በማፍሰስ ሳይሆን ለሱ ጥሩ ስነ ምግባር በማሳየት ነው። ከዛም ባለፈ ደግሞ ረሱል ሰለላሁ ዐለይሂ ወሰለም አንድ ሐዲስ ተናግረዋል። ትክክለኛ ጠንካራ ጀግና ማለት በንዴት ጊዜ ራሱን መቆጣጠር የሚችል ነው በሚል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሚዛናዊ የሆነ ሐዲስ አስቀምጠዋል ማለት ነው። ስለዚህ ወጣቶች የድብድብ ውድድሮችን እንደ ሃይማኖታዊ የፉክክር መድረክ አድርጋችሁ አትውሰዱ። ሀቢብም ተጋጠመ ወይም ሴዶ ማርሻል አሸነፈ ወይም ሀጂ አሸነፈ ከሌ ሙስሊም ስላሸነፈ እስልምና ከፍ አይልም፣ ሲሸነፍም እስልምና ዝቅ አይልም። ህይወታችን እንግዲህ ስራችንን ስፖርታችን በአላህ ሸሪዓና የተቃኘ ሊሆን ይገባል። ስለዚህ ትክክለኛው እንትናችን በአላህ በቃ እስልምና ይፈቅደዋል አይፈቅደውም የሚለውን ነገር ተመልክተን መሆን አለበት ማለት ነው። አላህ Subhanahu Wa Ta'ala እንግዲህ ሁላችንም ትክክለኛውን መንገድ ይምራን ነው የምለው። ብዙ ጊዜ በወደድነው ነገር ላይ እንፈተናለን። ስለዚህ በዚህ ጉዳይ ላይ በጣም ሰሞኑን በጣም በቃ ትልቅ የሆነ ግምት እየተሰጠው ስላለ ነው። እኛ ደግሞ የምንመረምረው ደግሞ በምንድነው ሐራም ነው ሐላል ነው በሚለው ጉዳይ ነው። ሐላል ከሆነ ለስ እንቀጥልበታለን። ሐራም ከሆነ ግን ይሄ ነገር ዱንያችንን አኽራችንን ነው የሚያበላሽ። የዱንያ ላይ ጭብጨባ ምንም ዋጋ ስለሌለው ማለት ነው። ስለዚህ ይሄ ጉዳይ ለነሰዶ ማርሻል ለነሐጂ ለሌሎችም ስፖርተኞች በዚህ ስፖርት ላይ ሚክስድ ማርሻል አርት ላይ አሁን በቃ እንትን እያሉ ላሉ ስፖርተኞች ላኩላቸው። ይሄ ሙሉ የኔ ንግግር አይደለም። አሁን የነገርኳችሁ ቁርአን ጠቅሼላችኋለሁ፣ ሐዲስ ጠቅሼላችኋለሁ። ኢጅማኡል ዑለማ ደግሞ በዑለማ ምክር ቤት ፈትዋ የተሰጠበትን ከነ አንቀጹ ከነ ቁጥሩ ጠቅሼላችኋለሁ። እዛ ላይ ገብታችሁ ማየት ትችላላችሁ። ሐዲሶቹንም ማየት ትችላላችሁ። የሚጋጠመውም የሚመለከተውም አካል አይቶ አረጋግጦ ይህን ነገር መወሰን ይችላል ማለት ነው። ውድ ቤተሰቦች ዛሬ ይዤላችሁ የመጣሁት ፕሮግራም ይህን ይመስላል። ሼር አድርጉ፣ ለሁሉም ሼር አድርጉ። ናህር ሚዲያን ሰብስክራይብ ማድረግ አትርሱ። ከፍ እናድርግ ናህር ሚዲያን ኢንሻአላህ። ቀጣይ በሌላ ፕሮግራም ይዤላችሁ እመጣለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።